ድል ስለፈቀዳችሁልኝ አመሰግናለሁ። ትንሽ ነገር ነው ማለት የምፈልገው። በእውነት ይሄ ቀን በጣም ትልቅ ቀን ነው። ቤተክርስቲያን አሳንጾ ለፍጻሜ ማብቃት እግዚአብሔር ሲመርጥ እግዚአብሔር ሲፈቅድ ካልሆነ በቀር እውነት ለመናገር ያለ እግዚአብሔር ፈቃድ ህንጻ ቤተክርስቲያንን ማሰራት ማስመረቅ እዚህ ማድረስ አይቻልም። መጽሐፍ ቅዱስ ምን ይላል መሰላችሁ? በዚህ በቅዱስ ሉቃስ 24ኛው ክፍል ላይ አንዳንድ ሴቶች አስገረሙን ይላል። አንዳንድ ሴቶች አስገረሙን ይላልና በእውነት ሴቶች እንግዲህ በመጽሐፍ ቅዱስ ውስጥ ለመጽደቅም ለመኮነንም ለማጽደቅም ለማስኮነንም ፈጣን ናቸው። በሁለቱም ፈጣን ናቸው። ያጸድቃሉም ያስኮንናሉም ይኮነናሉም ይጸድቃሉም። የመጀመሪያዋን ፍጥረት ሔዋን ብናያት ያው ለመውደቃችን ምክንያት ሆናለች። ተመልሰንም ደግሞ ግን የተነሳነው እንዲሁ በሴት ምክንያት ነው፣ በእመቤታችን ነው። በመንፈሳዊ አገልግሎት ውስጥ በአጠቃላይ ስናያቸው ሴቶች ከወንዶች ይልቅ በጣም ተሳትፎ ያደርጋሉ። ለዚህም ነው ቤተክርስቲያናችን ለሴቶች ትልቅ ቦታ የምትሰጠው። ለምሳሌ ከትንሣኤ በኋላ ያሉት ሳምንታት ቀኖች የራሳቸው ስያሜ ያላቸው፣ ከሰኞ ጀምሮ ማዕዶት እያለች እየጠራች አንዱን ቀን ቅዱሳት አንስት ብላ ትሰይመዋለች ማለት ነው። ቅዱሳት አንስት ብላ ትሰይማለች። ይሄን ያለችበት ምክንያት ምንድነው? የሐዲስ ኪዳን ተስፋ የሆነው ኢየሱስ ክርስቶስ ትንሣኤውን ለመጀመሪያ ጊዜ የተመለከቱ ሴቶች ስለሆኑ ነው። ሴቶች ናቸው ይሄንን ትልቁን የክርስቶስ ሞት አይደለም ለዓለም ትልቁ ነገር፣ በነገራችን ላይ የክርስቶስ ትንሣኤ ነው። ሞቶ ቢቀር ኖሮ ክርስትናችን ባዶ ነበር የሚሆነው ቅዱስ ጳውሎስ እንደተናገረ። ስለዚህ የክርስቲያኖች ተስፋው ምንድነው ከተባለ ትንሣኤው ነው። ከትንሣኤ በኋላ ደግሞ እርገቱ ነው። ከእርገቱ በኋላ ደግሞ ዳግም መምጣቱ ነውና ይሄንን ታላቁን ትንሣኤ ለቅዱሳን ሐዋርያት ሄደው የተናገሩ ሴቶች ናቸውና ሴቶች በቤተክርስቲያን ትልቅ ድርሻና ትልቅ ቦታ አላቸው። ለዚህ ነው ቅዱስ ሉቃስ ወንጌሉን ሲጽፍ ምን አለ? እንደተነሳ አንዳንድ ሴቶች